በወንጌል አላፍርም ብሎ ጳውሎስ የተናገረው የወንጌልን ኃይል ስለሚያውቅ ወንጌል ያለ ዋስትና ያወጣል። ወንጌል የተዘጋውን ይከፍታል። ወንጌል እኩለ ሌሊት ጠባቆችን እንደሞተ ሰው አስተኝቶ ጴጥሮስን እጁን ይዞ ነው የወጣው። እስኪ አንድ ሰው አሜን ይበል። በወንጌል አላፍርም፣ በወንጌል አላፍርም። ለ100 ዓመት ለ200 ዓመት ለ1000 ዓመት ሳይነካ የኖረ አካባቢ ነው። እንዴት ገብቶ ሰበከ? ኃይል የታጠቀ ትውልድ ይመጣል። ኃይል የለበሰ ትውልድ ይመጣል። ኃይል የሚናገር ትውልድ ይመጣል። በኃይል የሚያምን ትውልድ ይመጣል። ኃይልን እንደ ጋሻ የያዘ፣ ኃይልን እንደ ቀበቶ የታጠቀ፣ ኃይልን እንደ ጫማ ያጠለቀ፣ ኃይልን እንደ ልብስ የለበሰ ትውልድ እሱ ውስጥ አንድ ሰው ይታየኛል። በዚህ ትውልድ መካከል እኔም አለሁ የሚል ሰው፣ በዚህ ትውልድ መካከል እኔም አለሁ የሚል ሰው ስለ ክርስቶስ ከመመስከራችሁ በፊት ክርስቶስ ራሱ ማን ነው የሚለውን ለይቶ ማወቅ በጣም አስፈላጊ ነው። ወንጌል እንዲህ ነው ከማለታችሁ በፊት ስለ ወንጌል በትክክል መረዳት ያስፈልጋል። የወንጌል የመጀመሪያው ሥራ ካንተ ውስጥ ፍርሃትን ይነቅላል። ኢየሱስ የገባው ሰው ሰይፍ እያየ ሐሳቡን አይቀይርም። እሳት እየነደደ ጨምሮ ይመሰክራል። ከእስር ቤት ወጥቶ የባሰ ምስክርነት ይናገራል። ኧረ በለው። እነ ጴጥሮስ በጣም በሚያስደነግጥ ማስጠንቀቂያ ከሸንጎ ወጡና 24 ሰዓት ባልሞላ ጊዜ እንዳታደርጉ በተባሉበት ሥራ ላይ ተሰማርተው ተገኙ። አድርጋችሁ መገኘት አይደለም ለማድረግ ማሰብ በዚህ ልክ ያስቀጣል የሚል አደገኛ ማስጠንቀቂያ እንደ ውሃ ጠጥቶ ከወጡ በኋላ እዛው ከእስር ቤት እንደወጡ ይሰብካል። ኢየሱስ ተነስቷል። እናንተ የገደላችሁት፣ እናንተ የሰቀላችሁት በወንጌል አላፍርም። ኖርማል ዘመን ላይ በወንጌል አላፍርም ብሎ ቢናገር ኖርማል ነው። በወንጌል አላፍርም ብሎ ጳውሎስ የተናገረበት አንደኛው ክፍለ ዘመን በሺዎች የሚቆጠሩ ክርስቲያኖች ከሚኖሩበት ከርስታቸው ላይ በሚፈናቀሉበት ዘመን፣ ገበያ መሃል ክርስቲያን የሆነ ሰው በሚሸማቀቅበት ዘመን፣ ማንም ደፍሮ ፊት ለፊት ቆሞ እኔ ክርስቲያን ነኝ በማይልበት ዘመን፣ ሰው ምንድነው ሃይማኖት ሲባል እንዲህ ብሎ ብቻ በሚያልፍበት፣ ጳውሎስ ግን እንደዚህ ይላል፣ እኔ በክርስቶስ የሆንኩ ክርስቲያን ነኝ። በአይሁድም መካከል ይሁን በአሕዛብ መካከል እኔ የክርስቶስ ነኝ ብሎ መናገር በጣም 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 በሚያስቀጣበት፣ ኦፊሻሊ ላስቀጣ ይችላል። እንደዚህ ስለተናገርክ ብቻ ደንቡ ባይፈቅድም ሕጉን ጥሶ የሚቀጡ ሰዎች ባሉበት ዘመን ፊዚካሊ ስታዩት በጣም አይን የማይሞላ በጣም ደካማ የሆነ ሰው ነው ጳውሎስ። ፊዚካሊ ካልኩሌት ስታደርጉት፣ ንግግሮቹ ግን ከአለት በላይ ይከብዳል። ጳውሎስ ከተናገረ ተሸክመ መቆም አትችልም። እንዲህ ነው የምትለው። ሃይማኖት መሪዎች ሁሉ እንዲህ ይላሉ። የሚናገረው እኮችን ነው የሚያክል፣ የሚያወራው ቃል ግን በጣም ክብደት ስላለው መሸከም አይችሉም። አራሜ መንፈሳዊ ላልሆነ ሰው የጳውሎስ ንግግር በጣም ለመረዳት የሚያስቸግር ነው። መንፈሳዊ የሆነ ሰው ግን የጳውሎስን ንግግር በቀላሉ ይረዳል። እሱም ሲምፕል ነው፣ መልእክቶቹም ሲምፕል ናቸው። የሚከብደው ለማያምን ሰው፣ በጨለማ ውስጥ ላለው ሰው የጳውሎስ ንግግር በጣም ከባድ ነው። ያልተቀላቀለ መልእክት ፓወር አለ። ልክ እንደዚህ ነጭ የሆነ ስለ ክርስቶስ ብቻ የሚያወራ መልእክት ጉልበት አለው። ወንጌል ተራ የሆነ ወሬ ሳይሆን ለማዳን የሚያበቃ የእግዚአብሔር ኃይል ነው። የሚያድን የእግዚአብሔር ኃይል አለ ወንጌል ውስጥ። እውነተኛ ወንጌል የሚገኘው በመጽሐፍ ቅዱስ ውስጥ ብቻ ነው። ለቃቅመን አምጥተን አንሰብክም። ከዶሮ መጽሐፍ አንሰብክም። ከድመት መጽሐፍ አንሰብክም። ወንጌል የሚገኘው በመጽሐፍ ቅዱስ ውስጥ ነው። ጀርባው ምን ይላል? መጽሐፍ ቅዱስ። መጽሐፍ ቅዱስ ውስጥ ነው ወንጌል ያለው። የከፈትከው መጽሐፍ ቅዱስ ከሆነ ስለ ጋብርኤል መስበክ አትችልም። የከፈትከው መጽሐፍ ቅዱስ ከሆነ ስለ ቅዱሳን መስበክ አትችልም። የከፈታችሁት ትክክለኛው መጽሐፍ ከሆነ ስለ ሌሎች ገድላ ገድል መስበክ አትችሉም። መጽሐፍ ቅዱስ ሲከፈት የሚታየው ኢየሱስ ነው። የፈራና የደነገጠ ወደ ኋላ ይመለስ። የታጠቀ ጥቂት ሰራዊት ከኔ ጋር አሜን ብሎ ይውጣ።
ለቀቅ አርጋችሁ አሜን ወሉ። ዘፍጥረት ምዕራፍ 1ን ክፈት፣ ስለ ኢየሱስ ያወራል። ከማቴዎስ ወንጌል ምዕራፍ 1 አይደለም ኢየሱስ የሚጀምረው። አመንክም አላመንክም ኢየሱስ አልፋና ኦሜጋ ነው። የመጀመሪያውም የመጨረሻውም እኔ ነኝ ያለ አምላክ ነው። እግዚአብሔር ካለው ቀን ውጪ ትልቁ ሲኖ የቻይናው በላይ ቢሄድ ቀና ብለ ሲኖ ነው እንደትላል ከሄደው ሲኖ ነው። ከጎማ ውስጥ ወጥቆ ተገኘ። ማን ነው የምትፈሩት? ምን ነው የምትፈራው? እንጀራ ከሆነ ጠንቋይ ይበላ ነው ካንተ የተሻለው። እንጀራ ይጎላል ብለህ ነው በዙሪያ ላሉ ሰዎች ስለ ኢየሱስ በድፍረት ማትመሰክረው? ዞር ብለህ መስክር፣ ብድግ ብለህ አውጅ። የሚመጣ ካለ ተቀበል። ጴጥሮስን እኩለ ሌሊት ከእስር ቤት ያወጣው ኃይል